የሐዋሳ መሃል ከተማ እናት ቃለ ሕይወት ቤተክርስቲያን የቀድሞ ፍሬዎች 40ኛ ዓመት የምስጋናና የህብረት በዓል። እግዚአብሔር ሆይ ተመስገን 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 የሰጠኸኝ እልፍ ወገን። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሺን መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኒዘር ብሎ ጠራው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 7 ቁጥር 12። እግዚአብሔር ሆይ ተመስገን 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 የሰጠኸኝ እልፍ ወገን። ከ40 ዓመት በፊት በጸሎትና በእግዚአብሔር ቃል ጥናት የተመሰረተው በዘመናት መካከል በብዙ ፈተናዎች፣ ስደቶችና የህይወት ውጣ ውረድ ውስጥ አልፎ በእግዚአብሔር ታማኝነት የጸናው የመዘምራን ህብረት ዳግም ይገናኛል። የማይረሳ ትዝታ፣ የማይቋረጥ ምስጋናና ዘላለማዊ ህብረት። ያፍቆታቸው ሰርጾብኛል፣ ጌታ ግን ቃል ገብቶልኛል። ዳግመኛ በድል በሰላም ጠብቆ ያገናኘኛል። የሚኖሩን ፕሮግራሞች ቃለ እግዚአብሔር በተጋባዥ መጋቢዎች፣ የህይወት ምስክርነት በህብረቱ ፍሬዎች፣ ዝማሬ በ40ኛ ዓመት የክብር መዘምራን፣ እንዲሁም የአባቶችና የመሪዎች የክብር መታሰቢያና የስጦታ ማበርከት ስነ ስርዓት ሐምሌ 25 ቅዳሜ ከሰዓት ከ9 ሰዓት ጀምሮ እንዲሁም ሐምሌ 26 እሁድ ከማለዳው 2 ሰዓት ተኩል ጀምሮ በሐዋሳ መሃል ከተማ እናት ቃለ ሕይወት ቤተክርስቲያን። አድራሻ ከፈለቀች ጎን ባለው ኮብልስቶን መንገድ ከፍ ብሎ ከሙትቴ ፉራ የመጀመሪያ ደረጃ ሆስፒታል በስተጀርባ። የህብረቱ የቀድሞ አባላት እንዲሁም ቅዱሳን ሁላችሁ በዕለቱ ተገኝታችሁ የበረከቱ ተካፋዮች እንድትሆኑ ተጋብዛችኋል። በጎሳ በዘር ብንለያይ አንድ ያረከን በመስቀል ላይ ባርካቸው፣ እጅ ከሁሉ ያድናቸው።